ሴቶች ከሆናችሁ ይሄ ቪዲዮ ሊያልፋችሁ አይገባም። ይሄን ቪዲዮ ለብዙ ሙስሊም እህቶች ስለሚጠቅም እንዲጠቀሙ አድርጉ። ወንዶችም እህቶች ካሏችሁ ላኩላቸው። እህቴ አንድ ጥያቄ ልጠይቅሽ። አላህ ወስኖ ድንገት ከሞትሽ ሴት አጣቢዎችን መተው ካጠቡሽ ከከፈኑሽም በኋላ የከፈኑም አይነት አጭር ጠባብ ሰውነትሽን በሚያሳይ መልኩ ሆኖ መስጂድ አስገብተው እንዲሰግዱብሽ ትስማሚያለሽ? በዚህ መልኩ ከተስማማሽ ይሄ ሌላ ርዕስ ነው። ካልተስማማሽ ነፍስሽን ገምግሚ። አንዳንድ ሴቶች ኒቃብ ያደርጋሉ፣ የተከሐሉን ኩል ያደርጋሉ፣ የወንዶችን እይታ ፈልገው ይሄዳሉ። እነዚህ ሴቶች ወላሂ ማ ተሐጀቡ ሒጃብን አልለበሱም፣ ኒቃብ አልለበሱም። ረሱል ሰለላሁ ዐለይሂ ወሰለም የወንዶችን እይታ ፈልገው በአካሄዳቸው የተዘናበሉ የሚሄዱ ሴቶችን አስጠንቅቀዋል። ያ ኡኽተል ጋሊያ ተጠንቀቂ ይልሻለሁ። ትክክለኛዋ አማኟ ሒጃብ የምታደርግ ሴት ሙሉ ሰውነቷን የማያሳይ ሰፊ የሆነ ሒጃብ ነው የምትለብሰው። በዚህ ሶሻል ሚዲያም አንዳንድ ኒቃብ የሚለብሱ እህቶችን እየተመለከትን ነው። እናንተ እህቶች ሆይ እናንተ የምትለብሱት ኒቃብ ለአላህ ብላችሁ ነው የምትለብሱት፣ ጀነትን ፈልጋችሁ ነው አይደል የምትለብሱት። ላኪን